السلام عليكم ورحمة الله وبركاته. إن شاء الله حقيقة يهنن مقطع يهنن فيديو بايه بسات بتأم بزون قراتو تشني استوال كوبتو نيتالة كالنزيا مكاكل بوانا يا الله سبحانه وتعالى أزنتنا من نايبت وجه اللي مالتنا من دنو ولا جبات كبراك كفايو قار فالله سبحانه وتعالى بيت هونو حاجاوچون እያቀረበ ለጌታው ለአላህ Subhanahu Wa Ta'ala ያነባል። ሱብሃንአላህ ይቺ ህፃንም እንዳያነባ እንግዲህ እንዳያለቅስ ተባብሏለች። የአላህን Subhanahu Wa Ta'ala ሰፊውን እዝነት እንድናስተውል ከሚያደርገን ከሆነ ክስተት ነው። ففي الصحيحين من حديث عمر بن الخطاب رضي الله عنه زالي من الال يا الله ملكتنيا صلى الله عليه وسلم مركو دساتشو تمتعنا الساتشوم بالدربوچاچوم እንግዲህ እነኚህን ሙርከኞችን እያዩበት ባለበት ቅጽበት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዲትን ሴት ያስተውሏታል። ይቺ እናት ተማርካለች። መማረኩ አልታያትም። ነገር ግን የእናትነት ፍቅር ይዟት ልጇን አታለችና ህፃን ልጇን እየፈለገች ነው። ሱብሃንአላህ በዚህም ሰዓት ከተማረኩት መካከል የሌሎችን ህፃናት ታነሳለች። የሷ ሳይሆን ሲቀር ታስቀምጠዋለች፣ ታያለች። የሷ እንዳልሆነ ስታረጋግጥ ትተዋለች። በድንገት ግን የራሷን ልጅ አገኘች። إذ وجد صبيا في السبي أخذته فألزقته ببطنها ይላሉ። ልክ ልጇን ድንገት አገኘችና እቅፍ አርጋ ያዘች። እንዲሁም አጠባቸው። ረሱል ሰለላሁ ዐለይሂ ወሰለም ይህንን ክስተት ለሰሐቦቻቸው ምን አሏቸው? أترون هذه المرأة طارحة ولدها في النار ቆይ እስኪ እናንተ አሁን ታስባላችሁ ነው ይቺ እናት ልጇን እሳት ላይ ትጠላለች ብላችሁ ትገምታላችሁ አሏቸው። قلنا لا والله سبحان الله ማንም የሚለው ነው በፍጹም በአላህ ይሆንብን ልጇን ትጠላለች ብለን አናስብም አሉ። ትልቁ ነገር ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? لله أرحم بعباده من هذه بولدها ይቺ እናት ለልጇ ካላት ርህራሄ እዝነት የበለጠ ሱብሃንአላህ ረብል ዓለሚን ለخلቆቹ ለፍጥረታቶቹ ያዝናል። የሰው ልጆች ወይም አላህ በሰውኛ በእኛ ላይ የፈጠራት የሆነች እዝነት አለች፣ ረህመት አለች። ይቺ እዝነት ከአላህ ዘንድ የመጣች የሆነች እዝነት ናት። ይቺም ስትወገድ እርስ በርስ መተዛዘን የሚለው ነገር ይወገዳል። በዚህቹም በአላህ Subhanahu Wa Ta'ala በሰጠን እዝነት ደግሞ አንዱ ለአንዱ እዝነቱን የሚገልጽበት ይሆናል ማለት ነው። የእዝነት ምንጭ ከሆነችው እንግዲህ የመጀመሪያ እናት ናት። ቀጥሎ ልጆች ለወላጆቻቸው ያላቸው ነው። ነገር ግን የአላህ Subhanahu Wa Ta'ala እዝነት ከዚህ አንፃር በባሪያው ላይ የገዘፈ ነው ሲባል ሱብሃንአላህ ምን ያህል ጌታችን አላህ Subhanahu Wa Ta'ala አዛኝ መሆኑን ልንስለው ልንገምተው ምንችል አይደለም ማለት ነው። የአላህን እዝነትን በተመለከተ አሁንም በሌላ ሐዲታቸው من حديث أبي هريرة رضي الله عنه رسول الله صلى الله عليه وسلم قالوا لما خلق الله الخلق كتب في كتاب فهو عنده فوق العرش እሱ ዘንድ ከዓርሽ በላይ ባለው መጽሐፍ ላይ አላህ Subhanahu Wa Ta'ala لحو المحفوظ ላይ በጻፈ ጊዜ يعني مقادير كل شيء ማለት ነው። የእያንዳንዱ ነገር ክስተት ላይ እዛ ላይ አላህ በጻፈ ጊዜ ምን አለ? እዛኛው መጽሐፍ ላይ إن رحمتي تغلب غضبي وفي رواية غلبت غضبي الرواية تختلف وفي رواية سبقت غضبي በተለያየ ሁኔታ የተዘገበ ሁኔታ አለ። እዝነቴ ምንን አሸነፈች? ቁጣዬን አሸነፈች ወይም እዝነቴ ቁጣዬን ቀደመችው በማለት አላህ Subhanahu Wa Ta'ala ጽፎበታል። ሱብሃንአላህ የአላህ Subhanahu Wa Ta'ala እዝነት በጣም ወደር የሌለው ነው። ወላሂ እንዲህ ያለ አምላክ እንዲህ ያለ ፈጣሪ ስላለን አላህን Subhanahu Wa Ta'ala ልናመሰግነው ይገባናል። አዛኝ የሆነውን ጌታችንን ስላወቅነው
والله اللهن بدقامي لنا مسجنوا يقبانا هذه الرحمة تفضل من عندي ما أن مسجد جزوت يدله الله براسو يشرو بقيت النتو ياسكنيات يهونج أزنتنات سبحان الله يتشي زنت كيسان لجاهن عباطها اندالكس إيابا بلج سبحان الله سوكا جيتاو غار بلبو تغنينتو يالكسنو ህፃን ልጅ ጨንቋታል እንዳለክስ እያባበለች ይህ እዝነት አላህ ወደዚች ምድር ላይ ካወረዳት ከአንዷ እዝነት የመነጨ ነው። አላህ Subhanahu Wa Ta'ala ዘንድ እዝነት መቶናት አሉ። ከነዚያ መካከል فأمسك عنده 99 አሉ ረሱል ሰለላሁ ዐለይሂ ወሰለም አላህ መቶ እዝነትን አድርጎ ከመቶ ውስጥ 99ን አስቀርቶት وأنزل في الأرض جزءا واحدا عندوان كفل وردات فمن ذلك الجزء يتراحم الخلائق كزيتش متنسى بزيتشو بأندوانتن فترتات باتق علي እዝነታቸውን ይገላለጹበታል አይደለም የሰው ልጅ እንስሳዎች ሁላ ከእንስሳም አውሬዎች እዝነታቸውን የሚገልጹባት ናት የቂያም ቀን ሲሆን ደግሞ እሷን የሚያነሳትና መቶ ይሞላባታል አሉ ማለት ነው ሱብሃንአላህ ይህንን ስናይ ታዲያ አላህ Subhanahu Wa Ta'ala በዚህ ልቀዛኝ ከሆነ በዚህ ንጹህ በሆነ ልቧ በአላህ ቤት እሱ ያለቀሰ ሐጃውን ለጌታው ያቀረበ እያባበለችው ያለችውን ህፃን እያለቀሰ ያለውን የሱን ባሪያ አላህ በባዶ የሚመልሰው ይመስላችኋል ላ والله ሱብሃንአላህ ከልባችን ካለቀስን ከልባችን አላህን ከጠየቅን والله አላህ ያዋረደናል እዚህም ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ ان ربكم حي كريم الله በጣም ለባሮቹ ሐያ የሚያደርግ ቸር የሆነ ነው يستحي من عباده ان يرفع الى يديه ከባሪያው አላህ ሐያ ያደርጋል እጆቹን አንስቶ ባዶ ከመመለስ ወይም ይህንን ባሪያ ከማዋረድ الله سبحانه وتعالى በጣም ሐያ ያደርጋል ብሏል سبحان الله ما أعظمك يا الله ما أكرمك يا الله ما أرحمك يا الله